أبدأ بسم الله حديثك وثني بخير البرايا جود القرآن ورتل سورة سورة وآية آية سورة سورة وآية آية نحن حافظين للعقيدة والوصول لله غاية في الفجر ألفية تجرد للإذاعة الرافعة راية بالقلم واللوح نسطر للقيم في كل ولاية للقيم في كل ولاية. بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين وعلى آله وصحبه أجمعين وبعد أيها المشاهدون الكرام والمشاهدات السلام عليكم ورحمة الله تعالى وبركاته. عن أبي سعيد الخدري رضي الله عنه قال قال رسول الله صلى الله عليه وسلم لن يشبع المؤمنون من خير يفعله حتى يكون منتهاه الجنة رواه الترمذي. أحبابي إمام الترمذي بزقبوت رسولاتنا عليه الصلاة والسلام صادق الآمين من يلالو عند مؤمن ብዙ ኸይር ሊሰራ ይችላል እስካሁን ሊሰድቅ ይችላል ሊሰግድ ይችላል ሊጾም ይችላል የተቸገሩትን ሊረዳ ይችላል ብዙ ነገሮች ኸይር ሊሰራ ይችላል ግን የሰው ልጅ ከዛ ዓለም አልፎ ያው ጀነት ማለትም ፋይል ውስጥ የሚዘጋ ድረስ ያ ሞት መጥቶ ኸይር ስራውን እስከሚያቋርጠው ድረስ በቃኝ እስካሁን ሰርቻለሁ በወጣትነት የሰርቻለሁ አሁን አርጅቻለሁ እስካሁን ብዙ ሰርቻለሁ አሁን ደክም ያለው የሚልበት ነገር የለውም ለኸይር ሁሉ ጊዜ ራሱን ማዘጋጀት ለኸይር ስራ ሁሉ ጊዜ ራሱን ብቁ ማድረግና አይምሮውን ማሳመን አለበት አሉ። እንዲሁም ሰህል ኢብኑ ሰዒድ ባወሩት መልካም ስራዎችን አላህ ይወደድላቸውና ረሱላችን አለይሂ ሰላቱ ወሰላም ምን አሉ إن هذا الخير አሉ ባይሆን ይሄ ኸይር ስራ ብሎ ማለት ኸዛኢን ነው በአንድ መጋዘን ታጭቆ በአንድ መጋዘን ውስጥ ተሰብስቦ እንዴት ተቆለፈበት ነገር ዝም ብሎ ኸይሩ ተቀምጧል ተከማችቷል አሉ። ባይሆን ወሊቲልከ الخزائن مفاتيح ለዛ ለኸይር ስራ ለዛ መጋዘን ውስጥ የታጨቀ ለሚመስለው ኸይር ነገር ምን አለው ቁልፎች አሉት። አንድ መጋዘን ሳይከፈት ወደዛ እንደማይገባ ሁሉ ለኸይር ስራም ቁልፍ አለው አሉ። ያንን ኸይር ስራ የሚከፍቱት እነማን ናቸው ከተባለ فمفاتيحه الرجال وكذا النساء ያንን ኸይር ስራ የሚከፍቱ ወንዶች ያንን ኸይር ስራ ለመክፈት ሰበብ የሚሆኑ ሴቶች አሉ። فطوبى لعبد جعله الله مفتاحا للخير مغلاقا للشر جنة ثبتلت فطوبى له ليسوي خير ثبتلت الله خير شتولتال لخير سرا اندي قلف سبب ያደረገው ለመጥፎ ነገር ደግሞ በሱ ሰበብ እንዲዘጋ ያመጥፎ ነገር እንዲቋረጥ ያረጋው ሰውዬ فطوبى له صادق الامين عليه الصلاه والسلام። አንዳንድ ሰዎች እንደምናያቸው ሚፍታህ ለኸይር ሚግላቅ ለሸር ይሆኑ ሰዎች አሉ። በእነሱ ሰበብ ሊመጣ የነበረው በላ እንዲዘጋ ያፊትናው ተንኮሉ እዛው እንዲቆም የሚያረጉ አሉ። ለኸይሩ ደግሞ ሰበብ የሚሆኑ አሉ። በዚህ ተቃራኒ ደግሞ ምን አሉ መሰላችሁ ረሱል አለይሂ ሰላቱ ወሰላም ወወይሉ لعبد جعله الله مفتاحا للشر مغلاقا للخير ወየውለት ይህን ሰው የሚጠብቀው ጀሃነም ነው አሉ። ምን አይነት ሰው ነው እንደ ረሱል አለይሂ ሰላቱ ወሰላም ወይሉላህ ፈወይሉላህ ያሉ ሰው ቢባል ለኸይር ስራ ሚግላቅ ነው አሉ። እንደው ኸይር የሆነች ነገር ጀመር ስትደረግ ወደ ኸይር እንቅስቃሴ ሲጀመር ያንን ኸይር እንዳልነበረ አርጎ የሚያጠፋ ሰው አሉ። ለበላኡ ለተንኮሉ ደግሞ እንደ ቁልፍ ሆኖ የሚያቀጣጥል ሰው ወየውለት ይህ ሰው የሚጠብቀው ጀሃነም ነው ይላሉ። ከጀሃነም ሁላችንም አላህ ይጠብቀንና ነፍስያን ሸይጣንን ኸልፈን ለኸይር ሰበብ ለመጥፎ ነገር ደግሞ
ለመዝጋት ያለ ማስቀረት ምክንያት መሆን ነው ያለብን ለሸር ሰበብ ለኸይር ነገር መዝጋት ደግሞ ሰበብ መሆን የለብንም አላህ ይወፍቀን ብዙ ሰዎች አሉ ለኸይራቱ ለተለያየ ለመጥፎ ነገር ተራሩጠው የሚያያዝላቸው ለበላ እንደ ክብሪቱ ነው የሚያቀጣጥሉ ኸይር ሲባል ደግሞ እንደ ውሃ ሆነው ቸልሰው የሚያጠፉ ሰዎች አሉና እናንተ ኸይር ሰርታችሁ ኸይር የምታሰሩ አላህ እንዲያረጋችሁ ዱዓ አርጉ ጣሩ ነው ያሉት ረሱል አለይሂ ሰላቱ ወሰለም ይሄን የተናገሩት ሂለቱል አውሊያ እና ኢብኑ ማጅህም ዘግበውታል ለምን ቢባል ወጣችን በኸይር ነገር ላይ ጸንተን በተለይ በዚህ በአቂደተን ሶሂሃ ላይ አቂደተን ሶሂሃ ማለት ነብዩላህ አደም እዚህ ዓለም ከረገጡ ጀምረው የኛ ረሱል አለይሂ ሰላቱ ወሰለም እስከሚመጡ ድረስ ያሉት ነብያቶች በአጠቃላይ ያስተማሩት ረሱላችን አለይሂ ሰላቱ ወሰለም ለሷሃቦች አስተላልፈው ሷሃቦች ለታቢዮች ደግሞ ሰንሰለቱን ጠብቆ እኛ ድረስ ምንም ሳይበረስ ሳይደለስ ሳይከለስ ለደረሰው አቂዳ ሁላችንም ራሳችንን አስገዝተን በዚህ ላይ ጸንተን መሄድ ግድ ይላል አነስ ኢብኑ ማሊክ ምን አሉ መሰላችሁ ረሱል አለይሂ ሰላቱ ወሰለም ከተናገሩት የእቲ አለናሲ ዘማኑን ወደፊት የሚከሰቱ ወጣላሉ ረሱል አለይሂ ሰላቱ ወሰለም ሙገየባቶችን ኢላ የውሚል ቂያማ የሚሆነው ሁሉ ተናግረዋል ከዛሊከ በቀብር በሲራጥ በማህሸር በጀነት በጀሃነም ምን እንዳለ የተናገሩ ነብይ ናቸውና ይሄንኛን ወጥ ሲናገሩ ምን አሉ አሷቢሩ ፊህም አላ ዲኒሂ ከልቃቢዲ አለል ጀምር ኢማሙ ትርሚዚ በዘገቡት ሐዲስ ነው እንግዲህ በዛን ሰዓት ጸንቶ እነዛ ትልልቆቹ ያመጡትን ኦሪጂናል የሆነውን አቂዳ ትክክለኛውን እስልምና መሻይኹል ኪራም ለጥቅም ያላደሩ መሻይኾች ያመጡትን አቂዳ ጸንቶና ሶብሮ መያዝ እጁ ላይ እሳት እንደመጨበጥ ነው አሉ ካልቃቢዲ አለል ጀምር አሉ ክሰል ፉም ኃይለኛ የሆነን እጁ ላይ የጨበጠ ሰው ቢይዘው ያቃጥለዋል ቢጥለው ይጠፋበታል ይሄን አቂደተን ሶሂሃ ለመያዝ እንደዚሁ ምን ያህል ጽናት እንደሚያስፈልገው ምን ያህል ዋጋ እንደሚያስከፍል ሷዲቁል አሚን አለይሂ ሰላቱ ወሰለም እየነገሩን ነው የፈለገውንም ያህል ዋጋ ቢያስከፍል የፈለገውንም ያህል ችግር ቢመጣ ግን የሚያዋጣውና የውመል ቂያማም ነጃ ልንሆን የምንችለው እሱም በመያዝ ስለሆነ ሁላችንም ልንጸና ይገባል ምን አይነት ሰው ነው ነፃ የሚሆነው ከጀሃነም ፈላህ የሚወጣው ከተባለ አቡ ዘሪን ለግፋሪ መልካም ስራዋና አላህ ይደድልዎትና ምን አሉ قال رسول الله صلى الله عليه وسلم قد أفلح من أخلص قلبه للإيمان አሉ ቀልቡን ለአቂደተን ሶሂሃ ያጸዳ ሰው ይያሉ ሌላ ነገር ወህም ሳይገባበት ሌላ የሚበክል ነገር ሳይኖር ቀልቡን ጽድት አድርጎ ቅድም ላልኳችሁ ለአቂደተ ተንዚህ خالق السماوات والأرض የኛ خالق የኛ ራዚቅ እንደምታውቁት የሰው ልጅ ሁሉም እንደተነገረው ምንም ሳይኖር የነበረ ጌታ نحمده ونشكره ምንም ሳይፈልግ አሁንም አለ ወደፊትም ከማንም ሳይፈልግ አበደን የሚኖር የሆነ ጌታ ነው ለመኖሩ ጅማሬ ለመኖሩ ፍጻሜ የሌለው ጌታ ይሄ በወህም ያበደ አቅል አይደለም በወህም የተቀላቀለ አቂዳ ሳይሆን ንጹህን አቂዳ የሚያረካ የሆነውን አቂዳ خالق السماوات والأرض ተፍጡር ጋር ሊያመሳስል የማይችለው ለሆነው አቂዳ ለዛ ለአንቢያዎቹ አቂዳ ለሙርሰሎቹ አቂዳ ለኪራሞቹ ለነዛ ለተላልቆቹ ለመሻይኾቹ አቂዳ ቀልቡን ንጹህ ያደረገ ሰው ፈላህ ይወጣል አሉ ይሄ ብቻ አይደለም ወጀአለሁ ሰሊማ ደግሞ በወንድሞቹ ላይ ሐሰድ ሳይኖረው ቡግድ ሳይኖረው ጥላቻ ኒፋቅ ሳይኖረው እኔ ብቻ ልጠቀም ሳይል ቀልቡንም አቂዳውን አስቀምጦ ከሌላ ተክብር ተኩራት ተሱም ይውልኝ ይስሙልኝ ሳይሆን ንጹህ የሆነ ቀልብ ላይ ያዘ ሰውዬ ወሊሳነሁ ሷዲቃ
በምላሱ ደግሞ የማይወሽ የሆነ ሰውዬ ፈላህ ወጣሉ። ወሊሳነሁ ሷዲቃ በተለይ አሁን ባለንበት ዘመን በሃይማኖትም ስም ይሁን በሌላም ስም በጧት በማታ በየሰዓቱ በየደቂቃው በየሰከንዱ ውሸት በሚፈበረክበት ወቅት የውሸት ፋብሪካዎች በበዙበት ሰዓት በሬ ወለድ የሌለ ነገር ብድግ አድርገው በሚዋሩበት እሱ ምላሱን እውነትና እውነት ብቻ እንጂ ውሸት የማያወራ ሰው ምን ሆናሉ? ሷዲቁል አሚን ፈላህ ወጣሉ። ወነፍሰሁ ሙጥመኢና ነፍሱን ደግሞ ተጥመኢኑ ቢዚክሪላህ እንዳለው በዚክሩ በኢማኑ ነፍሱን የምትረጋጋና የምትረካ ያደረጋት አይበቃኝም ባይ ተስገብጋቢ ሳይሆን ሙጥመኢን አላህ የረዘቀሽ አላህ የሰጠሽ ላንቺ በቂ ነው ብሎ ነፍሱን ሙጥመኢን እንድትሆን ያደረገ ሰው አሉ። ወኸሊቀተሁ ሙስተቂማ ጸባውን ደግሞ ቀጥ ያለ ከሰዓት በፊት ሌላ አንዴ ሰው አንዴ ያፈር የሚያደርገው ሳይሆን ሙስተቂም ሆነ። ከሌኮ ሁሉ ጊዜ ሲከፋውም ይባላል። አንዳንድ ሰዎች አሉ አይደለም አላህ የረዘቃቸው ሲከፋቸውም ሲደሰቱም ሲያገኙም ሲያጡም ሲሾሙም ሲሻሩም ገጠር ሆነውም ከተማ ገብተውም ባህሪያቸው የማይቀየር ካሚል የሆኑ የማይንቦጫቦጩ ሰዎች ማለት ነው። ጸባውን እንደዛ ዛሬ ጸባው ተቀይሯል፣ ሄዶ መጥቶበታል፣ ለቆታል የሚባል ሳይሆን ጸባውንም ቀጥ አድርጎ በአንድ አይነት የሚያረግ ሰው አሉ። ወጀዐለ ኡዙነሁ ሙስተሚዓ ረሱል ዓለይሂ ሰላቱ ወሰላም ደግሞ ጆሮውን እንዲሰማ ጆሮውን ለኸይር ነገር የሰጣሉ። ለዛ ለመጥፎ ሳይሆን ለከላሙላሂል ቀዲም ለረሱል ዓለይሂ ሰላቱ ወሰላም ንግግር ለንጹህና አላህን ለሚፈሩ ዑለማዎች ጆሮውን ክፍት ያደረገ ሰውና ወዐይነሁ ናዚራ አይኑን ደግሞ ለተፈኩር የተመለከተ በተሰጠው እድሜ እስካሁን ስንት ነገር አይቷል። አሁን ስንት ነገር እያየን ነው። ወደፊት አላህ እድሜ ከሰጠን ስንት ነገር እናያለን። አይቶ ሰማይን አይቶ መሬትን አይቶ ሰውን አይቶ ሌላውን ፍጡር አይቶ ቀጭኑን ወፍራሙን አይቶ በሽተኛውን ጤነኛውን አይቶ ተፈኩር ያረገ ሰው ቀድ አፍላህ ይህ ሰው ስኬታማ ነው፣ ከጀሃነም ነፃ ሆኖ የጀነት ይሆናል ብለዋል ሷዲቁል አሚን አለይሂ ሰላቱ ወሰላም። ኢማሙ አሕመድ በዘገቡት ሁላችንም ፈላህ ነጃህ የምንወጣ አላህ ያድርገን። ሳዕዱን ሳኢዲ መልካም ስራዋን አላህ ይውደድላቸውና እንደዚሁም ወንድሞቼ እህቶቼ ምን መሆን አለብን? መዋደድ፣ መፋቀር፣ መተሳሰብ የሙእሚን ባህሪ ነውና ልንዋደድ ልንፋቀር ይገባል። ምን አሉ? ኢነል ሙእሚነ ሚን አህሊል ኢማን አንድ ሙእሚን ለሌላው ሙእሚን ቢመንዚለት ረእሲ ሚነል ጀሰድ ለአካል ራስ ያለውን ቦታ አንድ ሙእሚን ለሌላው ያን ያህል ቦታ አለው አሉ። ምን ማለት ነው? የዕለሙል ሙእሚኑ ሊአህሊል ኢማን ከማ የዕለሙል ጀሰዱ ሊማ ፊ ረእስ አሉ ረሱል ዓለይሂ ሰላቱ ወሰላም። ራስ ሲታመም ሌሎቹ ጀሰዶች እንደሚታመሙ ሁሉ ራስ ተቆርጦ ሌላው ጀሰድ በሰላም መኖር እንደማይችለው ሁሉ አንድ ሙእሚንም ለሌላው ልክ እንደ ራሱ እንደ ጭንቅላቱ ሊያስበው ይገባል። ወንድሙን አጥቶ እሱ ችግር እንደሚደርስበት ራሱ ተቆርጦ እሱ በሰላም እንደማይኖረው ሁሉ በሌላውም ሐዲስ ሷዲቁል አሚን አለይሂ ሰላቱ ወሰላም እንዳሉት መሰሉል ሙእሚኒነ ፊ ተዋዲሂም ወተራሁሚሂም ከመሰሊል ጀሰዲል ዋሂድ አሉ። የሙእሚኖች አምሳያቸው ሲተሳሰቡ ሲፈቃቀሩ እንደ አካል ነው። ኢዘ ሽተካ ሚንሁ ዑድውን ተደአ ለሁ ሳኢሩል ጀሰዲ ቢሰሃሪ ወልሑማ። ኢማሙል ቡኻሪ በዘገቡት ሐዲስ ረሱል ዓለይሂ ሰላቱ ወሰላም አንድ አካል እኮ ሲታመም ሁሉም አካላቶች ተበርዘው እንቅልፋተው ሲሰክሩ ያድራሉ አሉ። አንዲት ጣት ናትና ያታመመችው ሌሎቹ ይተኙ አይባሉም። ችግሩ የእግር ነውና ከእግር ውጭ ያሉት አካላቶች እንቅልፍ ወስዷቸው ረክተው በሰላም አያድሩም። አይኑ ቢታመም አንድ ሰው ጥርሱ ቢታመም ህመሙ ችግሩ የአይን ነው የጥርስ ነውና ሌሎች አካላቶች አርፈው ረክተው ተኝተው ይደሩ አይባልም። ተበርዘው ሰውነቱ በሙሉ እንቅልፋቶ እንደሚያድረው ሁሉ አንድ ሙእሚን ሲቸገር ሁላችሁም ልትቸገሩ
አንድ ሙእሚን ሲደሰት ሁላችሁም ልትደሰቱ ይገባል አንድ አካል ናችሁ ሲሉ ረሱል አለይሂ ሰላቱ ወሰለም መዋደድ መፋቀር እንዳለብን ይነግሩናል። ሌላው አላህን የሚፈሩ ተቅዮች ሙእሚኖች በሸሪዓት الاسلامያ ላይ ቀጥ ያሉ ዓሊሞችን አላህን የማይፈሩ ሙናፊቆች ሲያሙ ሲያብጨቀጭቁ ስማቸውን ሲያጠፉ ዝም ብሎ ማየት እንደሌለብንም ሷዲቁል አሚን አለይሂ ሰላቱ ወሰለም ተናገሩ። ምን አሉ መሰላችሁ? መን ሐማ ሙእሚነን ሚን ሙናፊቅን የግታቡህ አንድ ሙናፊቅን ሙእሚንን የማይወድ በሐቅ ላይ ቀጥ ያሉትን ሰዎች የሚጣላ አስመሳይ ያንን አላህን ፈሪ ትልልቆቹን መሻይኾች ሲያማቸው ስማቸውን ሲያጎድፍ ሲያብጠለጥላቸው አንተ ውሸክ ነው ትክክል አይደለህም ብሎ እዚሁ ዱንያ ላይ የተከላከለን ሰው አሉ ረሱል አለይሂ ሰላቱ ወሰለም بعث الله تعالى إليه ملكا يحمي لحمه يوم القيامة من نار جهنم አሉ የጀሃነም እሳት ይህን ሰውዬ يوم القيامة እንዳይጎዳው ጀሃነም እንዳይበላው አላህ ሸፊዕ የሚሆን መላእክት የሚከላከል መላእክት አንተ እኮ ከሙእሚኖቹ አላህን ከሚፈሩ ከተቅዮቹ ክብር ላይ ስትከላከል ነበር ተብሎ አላህ መላእክት يوم القيامة ይልክለታል አሉ። ወመረማ ሙእሚንን ቢሸይን ዩሪዱ ሰበህ አንድ ሰው ብድግ ብሎ አላህን የሚፈራን ሙእሚኑን ተቅዩን ብድግ ብሎ ዝም ብሎ እሱን ዝቅ ለማድረግ የእሱን ስም ለማጉደፍ እሱን ለማቆሸሽ ብሎ ፈጥሮ የሚያወራ ከሆነ ረሱሉ አለይሂ ሰላቱ ወሰላም ምን አሉ? ሐበሰ አላሁ አላ ጅስሪ ጀሃነመ ሐታ የኽሩጀ ሚማ ቃል ያን ያለውን ነገር ያየለለበትን ሰው እንደህ ነው ብሎ ስሙን ለማጉደፍ ጠልቶ ለማስጠላት የለለ ነገር ፈጥሮ ካለ ያን ያልከውን ለመሆኑ እስክታመጣ ድረስ ከይህ አትንቀሳቀስም ተብሎ ጀሃነም ድልድይ ላይ ይገተራል አሉ ረሱል አለይሂ ሰላቱ ወሰለም። እሱ ደግሞ ሆን ብሎ ፈጥሮና አስቦ ስምን ለማጥፋት ነው። ከየት ነው የሚያመጣው? ስለዚህ ቅጣቱ ከባድ ነው። የለለባቸውን ሙእሚኖች ብድግ ብሎ ለማስጠላት ብሎ ፈብርኮ የራሱን ፈጥሮ ስም ማጥፋት የውመል ቂያማ ምን ያህል አስቸጋሪ መሆኑን ይናገራሉ። እንዲህ የሚያረጉትን ሰዎች ደግሞ ዝም ብሎ አላህ እንደማይለቃቸው አቡ ዳውድ የዘገቡት ሐዲስ ነው ማለት ነው። ረዋሁ አቡ ዳውድ ይሄንን ሐዲስ አቡ ዳውድ ዘግበውታል። ኢማን መለኪያ ያስፈልገዋል። ኢማን አለን ማለት ኸይሩ ነገር የሚያስደስተን ነው። ኢማን አለን ብሎ ማለት ከዛሊከ መጥፎ ነገር ስንሰራ ይዘገንነናል። መጥፎ ነገር ስንሰራ እኛን ይከፋናል። አቡ ኡማማ ባስተላለፉት ሐዲስ ረሱላችን አለይሂ ሰላቱ ወሰለም ምን አሉ? ሰአለሁ ረጁሉን ፈቃል ያ ረሱላላህ መል ኢማን አላቸው አሉ። አቡ ኡማማ አንድ ሷሃቢ መጣና ሷዲቁል አሚንን አንተ የአላህ መልእክተኛ ሆይ ይሄ ኢማን ብሎ ማለት የሚመዘን ጉዳይ አይደለም። ይሄ ኢማን ብሎ ማለት የሚሰፈር ጉዳይ አይደለም። ተመዝኖ ተለክቶ ግማሽ ነው ሩብ ጉዳይ ነው ሙሉ ነው የሚባል አይደለምና የማዕናዊ ነገር ነው። ውስጥ ላይ ኢማን ለመኖሩ ምንድነው መለኪያው? እኔ ሚን አህሊል ኢማን ለመሆኔ በምን ማረጋገጥ እችላለሁ ሲላቸው ቃል ኢዛ ሰረትከ ሐሰናቱከ ወሳአትከ ሰይአቱከ ፈአንተ ሙእሚን አሉ። ትልቅ መለኪያ ነው። እስቲ ሁላችንም ይሄን ነገር እንየው። አንተ ጥሩ ነገር ስትሰራ እምትረካበት ከሆነ ዚክር ዘክረህ ቁርአን ቀርተህ ሶላት ሰግደህ ጾመህ እምትረካ ልክ ዱንያ ስታተርፍ ገንዘብ ስታገኝ ሀዲያ ሲመጣልህ የዱንያ ስጦታ ስትሰጥ የምትረካውን የምትደሰተውን ያህል የምትደሰት ከሆንክ እውነትም ኢማን አለህ። የኢማን መለኪያ ነው አሉት ሷዲቁል አሚን አለይሂ ሰላቱ ወሰላም። ኸይር ነገር ሲያልፍህ ሶላተል ጀማዓው ሲያልፍ ውርዲ ካለው ቁርአኑን መቅራት ሲቀር አዝካር ካለው አዝካሩን ሲተው የታመመውን መጠየቅ ካለበት የታመመውን ሳይጠይቅ ኸይር ነገር ሲያልፍህ ደግሞ ልክ ዱንያ ሲያልፍህ ስትከስር የሆነ ነገር ሲጠፋህ እንደምትቆጨው የምትቆጭ ከሆነ ኸይር ነገር አለፈኝ ብለህ አንተ ሙእሚን የመሆንህ ውስጥህ ላይ ኢማን የመኖር የመለኪያ ምልክት ነው እያሉ ነው ሷዲቁል አሚን አለይሂ ሰላቱ ወሰላምና ስለዚህ ኢማን መኖራችንን ኢንሻአላህ ለመለካት እስቲ የኸይር ፍላጎታችን ምን ያህል ነው?
خير ነገር ሲያልፈንስ እንደ ቀላል ነገር ምንም እንዲያልተፈጠረ ሳይሰማን ነው ዝም ብለን የምናየው ወይስ ይሄ خير አለፈን ብለን እንቆጫለን ደርሱ ሲያልፈን ከዛሊከ ጀማዓው ሲያልፈን ራሳችንን አይተን እውነትም خيሩ ሲያልፈን ዱንያ ስናጣ ስንከስር የሆነ እድል ስራ ስንባረር የሚሰማውን ያህል ከተሰማን خير ነገር ስንሰራ ደግሞ የዛኑ ያህል እምንደሰት ከሆነ من أهل الإيمان ለመሆናችን መለኪያ ነው ሁላችንም من أهل الإيمان الله ያድርገን የምንሰራውን ሁሉ ቀቡል الله ያድርግልን والسلام عليكم ورحمة الله تعالى وبركاته أبدأ بسم الله حديثك وثني بخير البرايا جود القرآن ورتل سورة سورة وآية آية سورة سورة وآية آية نحن حافظين للعقيدة والوصول لله غاية في الفجر ألفية تجرد للإذاعة الرافعة راية بالقلم واللوح نسطر للقيم في كل ولاية للقيم في كل ولاية